ሰላም ጤና ይስጥልኝ። ብዙዎቻችን ጠንክረን እየሰራን ግን ለምን ለውጥ አልመጣም ብለን እንጠይቃለን። ምክንያቱ ደግሞ ሳናውቃቸው አብረውን ያሉ መጥፎ ልምዶች ሊሆኑ ይችላሉ። ዛሬ ወደ ድህነት የሚመሩንን እና እድገታችንን የሚገቱ 5 ዋና ዋና ልምዶችን እናያለን። እነዚህን ካወቃችሁና ካስተካከላችሁ የህይወት ለውጥ ይጀምራል። ነጥብ 1 ገቢ ሳይጨምር ወጪን መጨመር። ጥቂት ብር ስናገኝ ወዲያው ውድ ስልክ ወይም ልብስ ለመግዛት መሮጥ። ይሄ ልምድ ሁል ጊዜ ባዶ እጃችንን ያስቀረናል። ነጥብ 2 1 የገቢ ምንጭ ላይ ብቻ መታመን። በአሁኑ ዘመን በአንድ ሥራ ብቻ ሀብታም መሆን ከባድ ነው። ተጨማሪ የገቢ መንገዶችን አለመፈለግ ለድህነት ይዳርጋል። ነጥብ 3 ኢንቨስት ከማድረግ ይልቅ መቆጠብ ብቻ። ብርን ባንክ ውስጥ አስቀምጦ እንዲቀንስ ማድረግ ሳይሆን ወደ ሥራ እንዲገባና እንዲባዛ ማድረግ አስፈላጊ ነው። ነጥብ 4 ጊዜን ያለ አግባብ ማባከን። ስኬታማ ሰዎች ጊዜያቸውን ይሸጣሉ፣ ድሆች ግን ጊዜያቸውን በከንቱ ያጠፋሉ። ሶሻል ሚዲያ ላይ ያለ ዓላማ መዋል አንዱ ድህነትን የሚጋብዝ ልምድ ነው። ነጥብ 5 ስለ ገንዘብ ለመማር ፈቃደኛ አለመሆን። ገንዘብ እንዴት እንደሚሰራ ካልተማርን ሁል ጊዜ ለገንዘብ ስንገዛ እንኖራለን። ከእነዚህ ልምዶች ውስጥ እናንተ ጋር ያለው የትኛው ነው? አስተካክላለሁ የምትሉትን ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለቀጣይ ቪዲዮ ሰብስክራይብ አድርጉ። አመሰግናለሁ።